የዚህን የስዊድን ስሪት የሆነ መኪና ቴክኖሎጂ ዓለም አድነቅ ይከብዳል። እንደምትመለከቱት ለአካል ጉዳተኞች ታስቦ የተሰራ ሲሆን በሩ ሲከፈት ወንበሩ አውቶማቲካሊ ወደ ውጭ መውጣትና አካል ጉዳተኛው ከተቀመጠበት በኋላ መልሶ ከመግባት በተጨማሪ የሌላ ሰው ድጋፍ ሳያስፈልገው ዊልቸሩን ለመጫን እንዲቻል ተደርጎ ነው የተሰራው። ይህ ሰው ቫይራል የወጣው የአገር መሪዎችን አካሄድ በማስመሰል ነበር። የአሜሪካውን ፕሬዝዳንት አካሄድ ሲያስመስል ረጋ ብለውና በራስ መተማመን ሲራመዱ እና ሁልጊዜ ትኩረት ማዕከል እንደሚሆኑ በሚያሳይ መልኩ ሲሆን የራሻውን ፕሬዝዳንት ፑቲንን ደግሞ ለየት አድርጎ ያሳየው ልክ እንደ ኬጂቢ ስታይል ሁልጊዜ ወደ ሰውነታቸው አስጠግተው የሚይዙትንና የማያወዛውዙትን የቀኝ እጃቸውን ነበር። በመጨረሻ የሚያስመስለው የቻይናውን ፕሬዝዳንት ሲሆን ትንሽ ተራምደው ወደ ኋላ ይመለከታሉ። እናንተ ግን የትኛውን መሪ በይበልጥ ያስመሰለው ይመስላችኋል? አስማት እንሰራለን የሚሉ ሰዎች እንዴት እንደሚሸውዱ እነዚህ ልጆች ያጋለጡትን ተመልከቱ። እንዴት መሰላችሁ? በቅድሚያ ልጅቷን ወገቧ ላይ ለሁለት ሲከፍላት ሁሉም ሰው የደነገጠ ሲሆን ነገር ግን የኋላ ግን ነገሩ እንደምትመለከቱት ቅንብር እንጂ እውነት እንዳልሆነ በትክክል አሳይተዋል። ይህ ሰው ክርስቲያኖ ሮናልዶ መስሏችሁ ከሆነ ተሳስታችኋል። በተቃራኒው CR7ን የሚመስል ሰው ነው እንጂ በዓለማችን ላይ እርስዎን የሚመስል 7 ሰዎች እንዳሉ መቼስ ያውቃሉ? ዛሬ የምንመለከተው ታዋቂ እግር ኳስ ተጫዋቾችን የሚመስሉ ሰዎችን ነው። የመጀመሪያውን መቼስ እናቱም የምትለዩ አይመስልም። ለአሁኑ ግን ከአምስተኛው ስንጀምር ይህ ሰው ሪካርዶ ሪኮን ሲባል ከብራዚላዊ ቪኒሽስ ለመለየት በጣም ይከብዳል። አራተኛው ደግሞ ፋብሪዚዮ ሲባል በጭራሽ ከላውታሮ ማርቲኔዝ ለትለዩት መልኩን አትችሉም። የሚገርማቸው የክለብ አጋሮቹ ሁላ ተሳስተዋል። ሶስተኛው ቦክማን ኦክድዋን ሲሆን ይህ የተርኪሽ ሰው መልኩና ፈገግታው ቁርጥ CR7ን ይመስላል። ሁለተኛው የክሊያን መባፔ የብራዚል አምሳያው ሲሆን መልኩ ፈገግታውና ሁኔታው ጭራሽ አንድና ልጆች ያስመስላችኋል። የመጀመሪያውን እናንተ አይታችሁ ፍረዱ። ይህ ሰው እንትናን ይመስላል አላላችሁም? ራሱ ተጫዋቹ እንኳን አይቶ እስኪደነግጥ ድረስ አንድ አይነት ናቸው። ለእናንተ ግን ከአምስቱ የትኛው ገረማችሁ? ይህ ሽፋን አለማድነቅ ይከብዳል። ከሽፋኑ ጀርባ ሰው መኖሩን ለማወቅ ከባድ ሲሆን ስሪቱ ልክ እንደ መስተዋት ነው። ይህ የአሜሪካ ጦር ልዩ ፈጠራ ሲሆን ከአካባቢው ጋር እንዲስማማ ተደርጎ ከመሰራቱም በላይ እያንዳንዱ ሽፋን 5 ኪሎ ግራም ብቻ ስለሚመዝን በቀላሉ በአንድ ወታደር ብቻ መንቀሳቀስ ይችላል። ይህች ቆቅ አዳኟን እንዴት እንደምቀልድበት አያችሁ? ግን መነሻው እዚህ ጋር አይደለም። መቼስ እንደ ቆቅ ባዳኙ ነፍስ የሚጫወት የለም። እጅግ ፈጣን መሆኗን ብቻም ሳይሆን የሚገርም ቅጽበታዊ ውሳኔዋና የመታጠፍ ችሎታዋ ልዩ ነው። ፍጥነቷማ አጃይብ የሚያስብል ነው። በሰዓት 30 ኪሎ ሜትር የምትሮጥ ሲሆን ብዙዎች እናድናለን ብለው ሲሞክሩ ወይን ክትክታቸው ይወጣል አሊያም ሳንባቸውን ባፋቸው ሊተፉት ይደርሳሉ። ይህም ቀበሮ መጀመሪያ ሀሳቡ ለማደን ነበር። ይህ አዞ የሰራው ስህተት ምን ያህል ከባድ እንደሆነ እጅግ ዘግይቶ ነው የገባው። ነገሩ ሲጀመር እንዴት መሰላችሁ? ነብሩ አገራማን ብሎ አንቆ ያዘውን ታዳኝ ፈጥሮ ቁርስ ሊያደርገው ይታገላል። ታዳኙ ከርከሮ የሞት ሽረት ትግሉን ተያይዞታል። ነገር ግን ድንገት ያልተጋበዘ እንግዳ ከተፍ ይላል። ይህ እንግዳ አዞ ሲሆን ነብሩ ፈጣንና ቀልጣፋ ባይሆን ኖሮ ከአዳኝነት ወደ ታዳኝነት ቀይሮት ነበር። ነብሩም ከከርከሮ ጋር የነበረውን ስራ ከጨረሰ በኋላ የነብርን ጅራት ያዙ ከያዙም አይልቀቁ የተባለው ለምን እንደሆነ ሊያስተምረው ወደ አዞ ግዛት ያቀናል። አዞም አሁንም ከማን ጋር ችግር ውስጥ እንደገባ የገባው አይመስልም። የመጀመሪያውን ጥቃት ሊፈጽም የሞከረ ሲሆን ነገር ግን ነብሩ የሚቀመስ አልሆነም። በምትመለከቱት መልኩ አዞም በገዛ ሜዳውና በገዛ ደጋፊ ፊት ያደባየዋል። በእርግጥም አዞ የተሳሳተ ውሳኔ ነበር የወሰነው። This is why meat is the most expensive in Japan. Around the world, cows are usually fed dry straw and wheat bran. But in Japan, cows are fed fresh fruits and highly nutritious food. These are Wagyu cows, and just 1 kilogram of their meat costs about $500 because their meat is incredibly fresh, tender, and rich in color. And it's used to prepare some of the most premium dishes in the world. ይህን የቁልፍ ጋር ለመክፈት 4 ቁልፎች ያስፈልጋሉ። ቁልፉ የቻይናዎች ሲሆን አሰራሩ ለየት ያለና አስገራሚ ነው። አንዱ ሲከፈት ሌላውን የሚከፍቱበት ቀዳዳ ያገኛሉ እንጂ በሩ አይከፈትም። እንደምትመለከቱት ግን 4ቱን ቁልፎች ከፍተው ሲጨርሱ በሩ ይከፈታል። ይህ ዓለማችን ቀርፋፋው እንስሳ ሲሆን ስሙ ስሉዝ ይባላል። ስሉዝ እጅግ ቀርፋፋ ከመሆኑ የተነሳና ምንም ካለመንቀሳቀሱ ብዛት እጽዋት በላዩ ላይ ይበቅሉበታል። ይሄ ብቻ አይደለም። ስሉዝ በቀን 15 ሰዓት ሲተኛ ምግብ ከተመገበ በኋላ ደግሞ ጨጓራው ፈጭቶ ለመጨረስ ሳምንት ይፈጅበታል። በጥቅሉ ኤሊ ለስሉዝ አቦ ሸማኔው ናት።